የዛሬው ታሪክ የመጣው ከማቴዎስ ምዕራፍ 15 ነው። አንዲት ሴት ወደ ኢየሱስ መጣች። ሴት ልከ በጣም እየተሰቃየች ነበር። እርዳታ ለማግኘት ጮኸች። ጌታ ሆይ ማረኝ። መጀመሪያ ላይ ኢየሱስ አልመለሰም። ደቀ መዛሙርቱ ሊያባሯት ፈለጉ። በሩ በፊቷ ላይ የተዘጋባት መሰላት። አፏ የታፈነባት መሰላት። ሴትየዋ ግን ተስፋ አልቆረጠችም። በጌታ ፊት ቀረበች። በፊቱ ተንበረከከች። ጌታ ሆይ እርዳኝ አለች። ኢየሱስ እምነቷን ፈተነ፣ ግን በትሕትናና በመተማመን መለሰች። ከዚያም ኢየሱስ አንድ ትልቅ ነገር ተናገረ። አንቺ ሴት እምነትሽ ታላቅ ነው። ልከ በዚያ ቅጽበት ተፈወሰች። ይህ ታሪክ አንድ አስፈላጊ ነገር ያስተምረናል። መጸለይሽን አታቋርጪ። ማመንሽን አታቋርጪ። ሰማይ ዝም ያለ ቢመስልሽም እንኳ፣ መልሶች ቢዘገዩም እንኳ፣ ያለማቋረጥ በእምነት የእግዚአብሔርን በር የሚያንኳኳ የእግዚአብሔር ልብ ይከፈትለታል። ማንኳኳትሽን ቀጥዪ። መጠየቅህን ቀጥል። እምነትህን ቀጥል። ኢየሱስ እምነትህን ያያል። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ አድርግ።